ሰላም ውድ ኳስ ሜዳ ተከታታዮች እንደምን አረፈዳችሁ። ዛሬ ትናንት ምሽት የተካሄዱትን የአውሮፓ ሊግ ጨዋታዎች ምንዳስስ ይሆናል። ያው ማንቸስተር ዩናይትድ ከሊዮን ጋር ያደረጉትን ጨዋታ 2-2 ተለያይቷል። ቶትናም ከአይንትራክት ፍራንክፈርት ጋር የተደረገውን ጨዋታ 1-1 ተለያይቷል። ላዚዮ ደግሞ በቦዶ ግሊምት 2-0 ሲሸነፍ ሬንጀርና አትሌቲክ ቢልባኦ 0-0 አልቋል። እስቲ በማንቸስተር ዩናይትድ እንጀምር። ትናንት ምሽት ማንቸስተር ዩናይትድ ከሊዮን ጋር ያደረገው ጨዋታው ከመጀመሩ በፊት የማይንድ ጦርነቱ የቃላት ጦርነቱ ቀድሞ ነው የተጀመረው። አንድሬ ኦናና ማንቸስተር ዩናይትድ ከሊዮን የበለጠ ትልቅ ክለብ ነው፣ እኛ ከነሱ እንሻላለን የሚል አስተያየት ሰጠ። ኒማንያ ማቲችም አንድሬ ኦናና በማንቸስተር ሞደርን ሂስትሪ the worst goalkeeper ነው ያው የተናገረው ጠቢያ ላይ መስለም። ጨዋታውን ስንመለከት አንድሬ ኦናና ሁለቱም ጎል በሱ ስህተት የተቆጠረ ነው። ማንቸስተር ዩናይትድን ከጊዜ ወደ ጊዜ ዋጋ እያስከፈለ ከረንትሊ እንደ አንድሬ ኦናና ሚስቴክ ሰርቶ ጎል የተቆጠረ በረኛ የለም። በትናንትናው ጨዋታ ላይ ቲያጎ አልማዳ ከቅጣት ምት ከሩቅ የመታት ቅጣት ምት ነጥራ ገብታ አንድሬ ኦናና በጣም ቀለል አድርጎ ማዳን የሚችለውን ኳስ አስቆጠሯት። ከዛ ሌኒ ዮሮ አቻ አደረገ ፈርስት ሃፍ መጨረሻው አካባቢ ላይ። ከዛ ደግሞ ተቀይሮ የገባው ጆሹዋ ዘርክሴ ምርጥ ሄዲንግ አስቆጠረ። ማንቸስተር ዩናይትድ ጨዋታውን 2-1 አሸነፍ ብሎ እያሰበ ያለ 95ኛው ደቂቃ ላይ ቸርኪ አቻነት የምታደርጋቸውን ጎል አስቆጥሮ 2-2 ተለያይቷል። ጨዋታውን ስንመለከት ሊዮን እያጠቁ ነው የተጫወቱት። ምንም የፈሩ አይመስልም። በሜዳችን የሆነ ጎል አሸንፈን እንወጣለን ብለው ነው የገቡት። ብዙ ቻንስ ክሬት አድርጓል፣ ብዙ ቻንስ አብክኗል። ማንቸስተር ዩናይትድም ትናንትና ብዙ ቻንሶች አግኝተው ነበር፣ ግን ፋይናል ሰርድ ላይ ዲሲሽን ሜኪንጋቸው የወረደ ነው። አሌሃንድሮ ጋርናቾ ዲሲሽን ሜኪንግ በጣም የወረደ ነው። ሆይላንድ ክሊኒካል አይደለም። ያገኘውን ቻንስ የሚያስቆጥርበት መንገድ በጣም ዝቅተኛ ነው። ከ45 ጨዋታ 8 ጎል ነው። ይህ የሚያሳየው ማንቸስተር ዩናይትድ ለአጥቂ እጥረት የጭራሽ እጥረት ላይ ነው። ትናንትና አንድ ያደነቁት ተጫዋች ሌኒ ዮሮና ብሩኖ ፈርናንዴዝ ናቸው እና ፓትሪክ ዶርጉ አሪፍ እንቅስቃሴ አካሂዷል። 1-2-3 ቻንሶችን ፈጥሯል። ያው የጋርናቾ ሞክሮ በረኛው ያዳነበት ኳስ ያው ጨዋታውን የተከታተላችሁት ያው ፓትሪክ ዶርጉ ነው ያሻማለት እሱ ኳስ እና ፓትሪክ ዶርጉ አሪፍ እንቅስቃሴ እያደረገ ያለ ተጫዋች ነው። ይሄ ተጫዋች ከቲሙ ጋር በደንብ እየተዋሃደ ሲሄድ ለኔክስት ሲዝን በተለይ አሪፍ ተጫዋች ይሆናል። ትናንትናው አሰላለፍ ላይ ማንቸስተር ዩናይትድ ኮቢ ሜኑን ክሪስቲያን ኤሪክሰን፣ ሜሰን ማውንት የመሳሰሉ ተጫዋቾች ቤንች ላይ አስቀምጦ ነው የጀመረው። መሀል ላይ የኡጋርቴና ካስሚሮ ምራት ነው የነበረው። ሁለት ዲፌንሲቭ ሚድፊልደር ኳስ ወደፊት ገፍተው መውጣት የከበዳቸው። ይህ ዋጋ ያስከፈለ ይመስለኛል ማንቸስተር። ምክንያቱም ለአጥቂዎቹ ኳስ የማቀበል ብሩኖ ነው ሁሉንም ስራ እየሰራ ያለው። ኳስም ይዞ ለመውጣትም ፊት ለፊት ሄዶ አሲስት ቻንስ ክሬትም ለማድረግም ብሩኖ ነው እንትን እያሉና ብሩኖ ብዙ ጫና እየበዛበት ነው። የብሩኖን ስራ የሚያቀልለት ተጫዋች ነው የሚያስፈልገው። እዛ ይላል ኮቢ ሜኑ ገብቶ አሪፍ እንቅስቃሴ ያካሂዷል። ትንሽ ደቂቃ ቢሆንም ደህና ተንቀሳቅሷል። ኮቢ ሜኑ መምጣቱ አይ ቲንክ ለማንቸስተር ዩናይትድ ትልቅ ዜና ነው። ሚድፊልድ ዋይዝ ለብሩኖም ስራ የሚያቀልለት ይመስለኛል። ምክንያቱም ኮቢ ሜኑ ኳስ ይዞ ድሪብል ማድረግ ይችላል። በሶስት ተጫዋች ቢከበብ ለራሱ ኮምፖዠር ያለው ተጫዋች ስለሆነ እሱ መምጣቱ አሪፍ ነገር ነው።
በትናንትናው ጨዋታ ግን ማንቸስተር ዩናይትድ የሚቆጫቸው አንድ ጎል ይቺ የአንዷን ጎል ይዘው አለመውጣታቸው ይቆጫቸዋል። ግን እንደኔ አቻ ያን ያህል መጥፎ አይደለም ሙሉ ጨዋታውን ስንመለከተው። ምክንያቱም ሊዮን ብዙ ቻንሶች አግኝተው ነበር፣ ወደ ላይ ወደ ውጪ እየመቱ የሳቷቸው ብዙ ጎሎች አሉ፣ ብዙ እድሎች። ማንቸስተር ዩናይትድም የሳቷቸው ቻንሶች አሉ። በእርግጥ ግን እንደ ጨዋታው ስታየው አቻ ተገቢ የሆነ ውጤት ነው ብዬ አስባለሁ። ሩበን አሞሪም ስለ አንድሬ ኦናና ተጠየቀ። አንድሬ ኦናናን ያው 2 ስህተት ሰርቶ ዛሬ በሱ ምክንያት ተሸንፏቸዋል። ሌላ በረኛ ቀይረ ትገባለህ ወይ ብለው ጠይቀውት ነበር። ቡድኑ ላይ ረብሻ ላለመፍጠር ይመስላል ኮሜንቱ። ያው አንድ ተጫዋች ሲሳሳት ሁላችንም ነው የምንሳሳተው፣ ሁሉም ተጫዋች ነው የሚሳሳተው ብሎ ኮሜንት ሰጥቷል። እንደኔ ግን እና ማንቸስተር ዩናይትድ ደጋፊዎችም ይስማሙ ይመስለኛል። አልታይ ባይንደር ሜዳ ላይ እሱ ቢጀምር ከአንድሬ ኦናና የበለጠ ስህተት የሚሰራ ይመስለኛል። ደግሞ የተሻለ የሚንቀሳቀስ ይመስላል። ይህን ተጫዋች ከአርሰናል ኤፍ ኤ ካፕ ጨዋታ ላይ ሲጫወት ሲለና ምን የመሰለ ፐርፎርማንስ እንዳሳየን እና ለዚህ ተጫዋች እድል ቢሰጠው ከአንድሬ ኦናና በላይ የተሻለ እንቅስቃሴ ያደርጋል ብዬ አስባለሁ። እንደኔ ግን ማንቸስተር ዩናይትድ ደጋፊዎችም ይስማሙ ይመስለኛል። አንድሬ ኦናና ብዙ ሚስቴክ እየሰራ እያስከፈላቸው ቻምፒየንስ ሊግ አምናም ትዝ ካላችሁ ከባየር ሙኒክ ጋር የተጫወተው ጨዋታ 2 ኳስ በሱ ምክንያት ጎል ተቆጥሯል። ሌላ ጨዋታ ላይም ሌላ ሚስቴክ ሰርቶ እንደተሸነፈ ማንቸስተር ዩናይትድ ዋጋ እንዳስከፈለው እናስታውሳለን አምና ቻምፒየንስ ሊግ ላይ። እነዚህ ትላልቅ መድረኮች ላይ ሌላ ቻንስ አታገኝም። ያው ፕሪሚየር ሊግ ላይ አንድ ጨዋታ ብትሸነፍ በሌላው ሪከቨር ታረጋለህ፣ ሌሎች ቲሞችም ይሸነፋሉ ተብሎ ሪከቨር ሊደረግ ይችላል። እሱ የጥሎ ማለፍ ላይ ግን ስህተት የምትሰራ ከሆነ ደግሞ አታገኘውም። ይሄንን ለማንቸስተር ዩናይትድ ደግሞ ይሄ የዩሮፓ ሊግ ጨዋታ ላይፍ ላይኑ ነው ለቻምፒየንስ ሊግ ፉትቦልም ለክረምቱ የዝውውር መስኮትም እንደ ክለብም ያለውን የማንቸስተር ዩናይትድ ተጫዋቾች ሜንታሊቲ ይሄ ወሳኝ የዋንጫ ጨዋታ ነው ማንቸስተር ዩናይትድ እና በአንድሬ ኦናና አይነት ተጫዋቾች ምክንያት ይህን እድል ካጣ ይሄ ከማንቸስተር ዩናይትድ ደጋፊዎች ጥላቻ ሪከቨር የሚያደርግ አይመስለኝ። ያው ማንቸስተር ዩናይትዶች በተደጋጋሚ ስህተት የሚሰራ ተጫዋቾች እንዴት አቢዩዝ እንደሚያደርጉት አይተናል ከዚህ በፊት። ማጓየርን ማየት እንችላለን። ማጓየር ኤቭሪ ዊክ ሚስቴክ ሲሰራ ምንድነው ያሉት? ይሄን ሰው እያስወጣልን ይውጣልን፣ አንፈልገውም፣ በነፃም ቢሆን ሸኙት እያሉ እየጮሁ ነበር አይደል? አሁን ያው ሃሪ ማጓየር ዋን ኦፍ ዘ ቤስት ለማንቸስተር ዩናይትድም ፕሪሚየር ሊግ ዋይዝም ስታየው በጣም ጠንካራ ከምንላቸው ተከላካዮች አንዱ ነው። ኦናና ግን እንደዛ ሪከቨር ማድረግ ይችላል ወይ? ምክንያቱም ኦናና አንደኛ በረኛ መሆኑ ስህተቶቹን ያጎላባቸዋል፣ እሱ ግልጽ ነው። ግን ደግሞ ሲደካገም ስህተት የተጫዋቹን ችሎታ አጣሪ ያደርገዋል። ኦናና ለማንቸስተር ዩናይትድ ብቁ የሆነ ተጫዋች ነው ወይ? ጥያቄው እሱ። ማንቸስተር ዩናይትድ ለዚህ ተጫዋች ስንት ቻንስ መስጠት አለበት? በተደጋጋሚ እድል እየሰጡት ነው። አምና በጣም ስህተቶች እየሰሩ ነበር።
ዘንድሮም እንዲሁ በተደጋጋሚ ስህተት ይሰራል እና ማንቸስተር ዩናይትድ እንደኔ በእርግጥ ፋይናንሻል ፌር ፕሌው ላይ ብዙ ገንዘብ እንዲያፈሱ ስለማይፈቅድላቸው በረኛ የሚያስፈርሙ አይመስለኝም። ባያስፈርሙ ለራሱ በነፃ ያሉ በረኞች ካሉ እነሱን ቼክ ማድረግ፣ ካልሆነ ደግሞ ለአልታይ ባይንደር ቻንሱ ቢሰጠው ባይ ነኝ። ሞላ ጎደል ጨዋታው አሪፍ ውጤት ይመስለኛል ለማንቸስተር ዩናይትድ። ኦልድ ትራፎርድ ላይ ጌም ተቆጣጥሮ አሸንፎ መውጣት አለበት ብዬ አስባለሁ። ሊዮንም ግን ቀላል የሚያደርጉባቸው አይመስልም። ሸርኪ ከጨዋታው መጠናቀቅ በኋላ አንድ ያለው አስተያየት ሰጥቶ ነበር። እኛንን ትልቁ ቲም 2 ዲፌንሲቭ ሚድፊልደር ይዘው ነው የገቡት። እኛንን ትልቁ ቲም ኦልድ ትራፎርድ ላይ ሄደን ለማጥቃት ነው እንጂ የምንጫወተው ለመከላከል አይደለም የሚል አስተያየት ሰጥቷል። ይህ የሚያሳየው ተጫዋቾቹ ማንቸስተር ዩናይትድ ማሸነፍ እንችላለን የሚል ሜንታሊቲ ስላላቸው እነሱም ቀላል ያደርጉባቸውም። እነሱም ማለፍ እንፈልጋለን ብሎ ያጠቃሉ። ማንቸስተር ዩናይትድ ዲፌንሲቭ ዋይዝም ጠንካራ መሆን አለበት፣ አታኪንግ ላይም አሪፍ መሆን አለበት። ቻንስ ማባከን ብቻ የለም፣ ቻንሶችም ማስቆጠር መቻል አለበት። ኔክስት ዊክ እናያለን። ይሄን ቀጣዩ የሚሆነው የቶትናም እና የአይንትራክት ፍራንክፈርት ጨዋታ ነው። ይሄ ጨዋታ 1-1 የተጠናቀቀው የመጀመሪያውን ጎል ሁጎ ኤኪቲኬ ነው ያገባው። ይሄ ተጫዋች ከተለያዩ የእንግሊዝ ታላላቅ ክለቦች ጋር ስሙ እየተያዘ እንደሆነ እናውቃለን። ቼልሲ፣ አርሰናል፣ ቶትናም፣ ሊቨርፑል እንዲሁም ማንቸስተር ዩናይትድ የዚህ ተጫዋች ፈላጊዎች ናቸው። ተጫዋቹ ዘንድሮ 20 ጎልና 8 አሲስት አለው በሁሉም ውድድር። ትናንትና ያስገባውን ጎል ስንመለከት ምን ያክል ኳሊቲ እንዳለው ማየት እንችላለን። ተጫዋቹ ኳስ ይዞ መሮጥ ይችላል፣ ስኪልፉል ነው፣ አጨራረስ ላይም ጎበዝ ነው። ከዚህ በፊት በፒኤስጂ እናውቀዋለን። ያኔ ግን ብዙ እድል ማግኘት አልቻለም፣ ምክንያቱም ፒኤስጂ የተሻሉ ተጫዋቾች ነበሯቸው። እነ ምባፔ፣ ኔይማርና ሜሲን የመሳሰሉ ትላልቅ ተጫዋቾች ነበሯቸው። ዘንድሮ ግን ይህ ተጫዋች አይንትራክት ፍራንክፈርት ላይ ያሳየው ያለው አቋም ብዙ ታላላቅ ቲሞችን አይን የሳበ አጫዋች ነው። ክረምት ላይ ፎር ሹር የተለያዩ ቲሞች ሊያስፈርሙት እንደሚሞክሩ ግልጽ ነው። ወደ ትናንትናው ጨዋታው ስንመለስ ትናንትና ጨዋታው ላይ ተመጣጣኝ የሆነ ጨዋታ ነው። ሁለቱም ሳይድ ሙከራ ነበረ። 1-1 ተለያይቷል። ለቶትናም በተለይ በሜዳው አሸንፎ ቢወጣ ለሱ ጥቅም ነበረው። ቶትናም እንደ ማንቸስተር ዩናይትድ ይሄኛው ጨዋታ የዩሮፓ ሊግ ጨዋታ ወሳኝ ነው። ምክንያቱም በሊጉ ጥሩ ደረጃ ላይ ያሉት አንጅፖስቶግሉ ጫና ውስጥ ነው ያለው እና ከዚህ ጫና ለመላቀቅ የዩሮፓ ሊግ ዋንጫ ቢበሉ ቶትናም ዋንጫ ከበላ ብዙ ጊዜ ነው፣ ግን ቢበሉ አትሊስት ጫናውን ያቀልለታል። ከሞላ ጎደል ጨዋታው ተመጣጣኝ ነው የነበረው። እስቲ ኔክስት ዊክ ምን እንደሚፈጠር እንመለከታለን። የዛሬው ፕሮግራማችን ይሄን ይመስል ነበር። ኮሜንት ካላችሁ ጻፉልን፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ። እናመሰግናለን።